የሃይስኩል ተማሪ የሆነችውን ጂ የተባለች ልጅ እያሳየን ነው። ዛሬ ላይ ወደ አዲስ ትምህርት ቤት የተቀላቀለች ሲሆን የትምህርት ቤቱ ሙሉ ተማሪዎች በጣም ሀብታም በመሆናቸው እየተገረመች ትምህርት ቤታቸውም እጅግ በጣም ቅንጡና የሚያምር መሆኑ በጣም አስደስቷታል። በዚህ ትምህርት ቤት ዛሬ የመጀመሪያ ቀኗ እንደመሆኑ ከማንኛውም ተማሪ ጋር ምንም አይነት ሰጣ ገባ ውስጥ መግባት እንደሌለባት ለራሷ ቃል ትገባለች። ምክንያቱም ከዚህ በፊት ከምትማርበት ትምህርት ቤት ከተማሪ ጋር በመጣላቷ ምክንያት ነው ከዛ የተባረረችው። ወደ እንግዳ ተቀባዮቹም ሄዳ ሴክሽን ኢ እንደተመደበችና ሴክሽን ኢ የት እንደሚገኝ ትጠይቃቸዋለች። በዚህ ሰዓት ሴቷ እንግዳ ተቀባይ በጣም በሚያስጠላ አስተያየት ብትመለከታትም ጂ ምንም አይነት ክፉ ቃል እንኳን ከአፏ ሳይወጣ ወንድየው የነገራትን አቅጣጫ በመከተል ክላሷን ፍለጋ ትሄዳለች። እናም ስትደርስ በጣም ወዳረጀና ተጠርጎ እንኳን ወደማያውቅ ፎቅ እንደጠቆማት ተመልክታ በጣም ትገረማለች። መግቢያ ላይ ካሉት ፎቆች አንጻር እጅግ በጣም የሚያስጠላ ቢሆንም ነገር ግን ምናልባት ውስጡ ንጹህ ከሆነ ውጫዊ ገጽታው ምንም ችግር የለውም ብላ ራሷን በማሳመን ወደ ፎቅ ውስጥ ትገባለች። ነገር ግን ውስጥም እንደገባች የጠበቀችውን አይደለም ያገኘችው። እጅግ በጣም የቆሸሸና ትርምስምሱ የወጣ ፎቅ ነበር ያገኘችው። መጓዟንም ስትቀጥል የሆኑ ወንዶችን ታገኝና ሴክሽን ኢ እዚህ መሆኑን ትጠይቃቸዋለች። ከወንዶች ውስጥም ካይፈር የተባለው ልጅ እዚህ እንዳልሆነና እየተሳሳተ ፎቅ ላይ እንዳለች ይነግራታል። ጂም በማስከተል እንግዳ ተቀባዮቹ ወደዚህ ጠቁመዋት እንደሆነ ስትነግረው በንዴትና በቁጣ መንፈስ እዚህ አይደለም ተባልሽ አይደል እንዴ አሁኑኑ ከዚህ ጥፊ ብሎ ያባራታል። ጂ በኪፈር ጸባይ በጣም ብትናደድና ልትደበድበው ብታስብም ነገር ግን ምንም አይነት ጸብ ውስጥ ላለመግባት ቃል ስለገባች ብቻ ምንም ነገር ሳትናገር ከዛ ቦታ ትሄዳለች። ወደ ሌላ ፎቅም ከመጣች በኋላ የፎቁ ጽዳትና ውበት እጅግ በጣም ያስገርማታል። በድፍረትም ወንዶቹ ወደ ጠቆሟት አንድ ክፍል ገብታ ትቀመጣለች። ራኪም የተባለች የክላሱ አለቃ ወደ ጂ በመምጣት ራሷን ታስተዋውቅላታለች። ጂም ራሷን እያስተዋወቀች አዲስ ተማሪ መሆኗን ትነግራታለች። ራኪም የጂን መታወቂያ ከተመለከተች በኋላ እዚህ ክላስ እንዳልተመደበችና ሴክሽን ኢ እዛኛው ፎቅ ላይ እንደሆነ ትነግራታለች። ጂም ኪፈር አውቆ እንደተጫወተባት ሲገባት በጣም በንዴት ወደዛኛው ፎቅ ትመለሳለች። በዚህ ፎቅ ላይ ያለው አንድ ሴክሽን ብቻ ሲሆን እሱም ሴክሽን ኢ ነበር። በዚህ ክፍልም ያሉት ተማሪዎች ወንዶች ብቻ ሲሆኑ ጂ ግን ይሄ ሳያስፈራት ወደ ውስጥ በመግባት ለመምህሩ አዲስ ተማሪ መሆኗን ትነግረዋለች። የክፍሉ አለቃ ኪፈርም ከመቀመጫው በመነሳት ክፉ ቃሎችን እየተናገረ ያላግጥባታል። ሁሉም ተማሪዎች ቢሱቁባትም እሷ ግን ዝምታዋን አልመረጠችም። መልሳ ትናገረውና ዝም ታስብሏለች። ገና በመጀመሪያ ቀኗ ጥቃት እየደረሰባት መሆኑ በጣም እያስገርማት ልትቀመጥ ስትል ሁሉም እንዳትቀመጥ ወንበሩን እየያዙባት ያስቸግሯታል። ነገር ግን በስተመጨረሻም አንድ ቦታ አግኝታ መቀመጥ ብትችልም ወረቀቶች እየወረወሩባት ያላግጡባት ነበር። እንዲያቆሙ ብትነግራቸውም ነገር ግን የእሷን ንግግር ችላ በማለት እነሱም ጥቃታቸውን ይቀጥላሉ። እሷም ከአቅሟ በላይ ሲሆን እየሮጠች ክፍሉን ለቃ ትወጣለች። እረፍት ላይም ወደ ትምህርት ቤቱ ካፍቴሪያ ትሄድና ራኪን ከሴት ጓደኞቿ ጋር ተቀምጣ አይታት ወደ እሷ ትሄዳለች። ራኪም በሴክሽን ኢ ነገሮች እንዴት እየሄዱ እንደሆነ ስትጠይቃት ጂም በመዋሸት ሁሉም እንኳን ደህና መጣሽ ብለው እንደተቀበሏት ትነግራታለች። ነገር ግን ማንም አላመናትም ነበር። ምክንያቱም ሴክሽን ኢ ያሉ ሁሉም ተማሪዎች ችግር ፈጣሪ መሆናቸውን ማንም ያውቅ ነበር። እናም በዚህ ሰዓት አይረስ የተባለ አንድ ተማሪ ሴክሽን ኢ ላንቺ በጣም የሚስማማሽ ክፍል ነው ይላታል። አይረስና ጂ ከዚህ በፊት እንደሚተዋወቁ ግልጽ ቢሆንም ጂ ምንም ነገር ከመናገር ትቆጠባለች። እናም ካፍቴሪያውን በመልቀቅ ወደ ሴክሽን ኢ ፎቅ ትመለሳለች። ቦታው ለመመገብ የማይመች ቢሆንም እንደምንም አንድ ጥግ ላይ ቦታ ታገኝና ምግቧን ለመመገብ ስታዘገጃጅ ወንዶቹ ይመጡና ምግቡን እንዳለ ይወስዱባታል። ከነሱ ውስጥም አንድ ፊሊክስ የተባለ ልጅ ወደ እሷ ይመጣና ጓደኞቹ ስላደረጉባት ነገር ይቅርታ እየጠየቃት የሴክሽን ኢ ተማሪዎች ወደ ትምህርት ቤቱ ካፍቴሪያ ዝር እንዳይሉና ከዛ ምንም መግዛት እንዳይችሉ ስለተከለከሉ ካሁን በኋላ እነሱ ፊት ለፊት ምንም አይነት ምግብ እንዳታወጣ ይነግራታል። ምስኪኗ ጂም እየተገረመች የቀራትን ቺፕስ ልትበላ ከቦርሳ ውስጥ ስታወጣ ፊሊክስ እሱንም ይነጥቃትና አሁን የነገርኩሽ ረስተሽ ነው እንዴ ያወጣሹ በማለት ስቆባት ይሄዳል። ከቆይታዎች በኋላ የክላስ ሰዓት ይደርስና ሴት መምህራቸው ትመጣለች። ክላሳቸው ግን በጣም ስለቆሸሸ መምህሯን ለማስተማር ፈቃደኛ እንደማትሆንና ቀጣይ ክላስ ላይም ስትመጣ ክላሱ እንዲሁ ቆሽሾ የሚጠብቃት ከሆነ እንደማታስተምራቸው በመናገር ጥላቸው ትሄዳለች። ጂም ክፍሉን ማጽዳት እንዳለባቸው ስለገባት ወንዶቹን ክፍሉን ማጽዳት ይኖርብናል ትላቸዋለች። እነሱም ባልጠበቀችው መልኩ ብቻዋን ክፍል ውስጥ አስቀርተዋት በሩን ይዘጉባታል። እንዲከፍቱላት ብትጮህም ነገር ግን እነሱ በመስኮት እያላገጡባት ክፍሉን ብቻዋን እንድታጸደው ይነግሯታል። ጂም ካላጸዳቸው እንደማይከፍቱላት ስለገባት በቻለችው መጠን ብቻዋን ክፍሉን ታጸደዋለች። ማታ ላይም ደክሟት ወደ ቤት እንደገባች የአጎቷ ሚስት እንኳን ደህና መጣሽ በማለት ትቀበላታለች። ጂ ለጊዜው እየኖረች ያለችው በአጎቷ ቤት ሲሆን
የአጎቷ ሚስትም የመጀመሪያ የትምህርት ቤት ውሏ እንዴት እንደሆነ ስትጠይቃት ጂ በመዋሸት በጣም ጥሩ እንደሆነና ደስ የሚል መሆኑን ትነግራታለች። የአጎቷ ሚስትም የገባችላቸውን ቃል እንዳትረሳ ትነግራታለች። ጂም በአዲሱ ትምህርት ቤት ውስጥ ከማንም ተማሪ ጋር ምንም አይነት ጸብ ውስጥ አልገባም ያልኩትን መቼም አልረሳውም ትላታለች። በቀጣዩ ቀን ጂ ወደ ትምህርት ቤት እንደሄደች ባልጠበቀችው መልኩ ኪፈር የምግብ ስም ዝርዝር የተጻፈበት ወረቀት ፊት ለፊቷ በማስቀመጥ ሄዳ ከካፍቴሪያው ገዝታላቸው እንድትመጣ ይነግራታል። ጂም ግን በንዴት እኔ ያንተ ሰራተኛ አይደለሁም ምላላክልህ ትለዋለች። ኪፈርም በንዴት የሷ እዚህ ክፍል ውስጥ መሆን በጣም እንደሚያናድደው እየነገራት እዚህ ክፍል ውስጥ መቆየት የምትፈልግ ከሆነ የሚላትን ነገር ማድረግ እንዳለባት ይነግራታል። ነገር ግን ጂም በድጋሚ መቼም ቢሆን የሚላትን ነገር እንደማታደርግና ልክ የመጀመሪያ ቀን ያየችው ጊዜ ራሱ ብትደበደበው ደስ እንደሚላት ትነግሯለች። ኪፈርም በንዴት ሊመታት ሲዘጋጅ በድንገት መምህራቸው ወደ ክፍሉ በመግባት ያቋርጣቸዋል። ምሳ ሰዓት ላይ ዩሪ የተባለ ተማሪ ወደነ ኪፈር ክፍል ሲመጣ ሁሉም ወንዶች በደስታ ሄደው ይጠመጠሙበታል። ያመጣላቸውንም ምግብ እየሰጣቸው በድንገት ጂን ይመለከታትና በጣም ይናደዳል። ኪፈርም አዲስ ተማሪ መሆኗን ሲነግረው በንዴት ወደ እሷ በመሄድ ያፈጥባትና ምንም ሳይናገራት ጥሏት ይሄዳል። ጂም በድርጊቱ ግራ እየተጋባች ፊሊክስን ስለ ዩሪ እንዲነግራት ትጠይቀዋለች። ፊሊክስም ዩሪ ማለት የዚህ ክፍል ተማሪ እንደሆነና ቤተሰቦቹን ለመጠየቅ ወደ ጃፓን ሄዶ እንደነበርና ዛሬ ገና ከዛ መምጣቱ እንደሆነ እየነገራት ዩሪና ኪፈርም በጣም የሚዋደዱ ጓደኛማቾች መሆኑንም ይነግራታል። ከሰዓት ላይ ኪፈርና ዩሪ አንድ ላይ ቁጭ ብለው እያወሩ ዩሪ ለኪፈር እነሱ ክፍል ውስጥ ሴት መቀላቀሏ በጣም እንደደበረው ይነግረዋል። ኪፈርም ሰልችቷት ከዚህ ክፍል እንድትወጣ በጣም ብዙ ላሰቃያትና ላመናጭቃት ሞክሬያለሁ፣ ነገር ግን የሚገባት አይነት ሴት አይደለችም ይለዋል። ዩሪም ሰልችቷት እስክትወጣ ድረስ ሐሳቡን ሳይቀየር እሷን ማሰቃየቱን እንዲቀጥል ይነግረዋል። በማግስቱም ጂ ወደ ትምህርት ቤት ከመሄዷ በፊት ከትልቁ የአጎቷ ልጅ አንጅሎ ጋር ቁርስ እየበሉ ቁጭ ብለው ማውራት ይጀምራሉ። እናም ጂ ድሮ ተማሪ እያለ ስለ ሴክሽን ኢ ተማሪዎች የሚያውቀው ነገር ካለ ትጠይቀዋለች። አንጅሎም ሴክሽን ኢ የሚመደቡ ተማሪዎች በባህሪ አስቸጋሪና በትምህርትም ደካማ የሆኑ ተማሪዎች ሲሆኑ ትምህርታቸውን ጨርሰው እስኪመረቁ ድረስ ከዛ ክፍል እንደማይቀየሩና ነገር ግን ሴት ተማሪዎች ካሉና ጸባያቸውን ቀይረው በትምህርትም እጅግ በጣም ጎበዝ የሚሆኑ ከሆነ ምናልባት እነሱ ክፍል የመቀየር ዕድል እንዳላቸው ይነግራታል። ሰዓትም ደርሶባት ወደ ትምህርት ቤት መሄድ ስትጀምር በድንገት መንገድ ላይ የሆነ ልጅ 3 ጎረምሶችን ብቻውን ሲደበድብ ትመለከተዋለች። በግርምትም ስታየው ልጁም ያያትና ወደ እሷ በመሄድ የእነሱ ክፍል ተማሪ መሆኑን እየነገራት ወደ ትምህርት ቤት አብረው እንዲሄዱ ይጠይቃትና እሷም ትስማማለች። ልጁም ስሙ ሳይ እንደሚባል ሲነግራት ጂም የእነሱ ክፍል ተማሪዎች ወደ ካፌው እንዳይገቡ የተከለከሉት ለምን እንደሆነ ትጠይቀዋለች። ሳይም የሚነግራት በኋላ ከካፌው ምግብ ይዛለት እንደምትመጣ ከተስማማች እንደሆነ ሲነግራት በዚህ ይስማማሉ። እናም ሳይ ያለውን ታሪክ ይነግራት ጀመር። እነሱ ሴክሽን ውስጥ አንዲት ኤላ የምትባል ሴት እንደነበረችና ያቺም ሴት የኪፈር እጮኛ እንደነበረች፣ እናም እቺ ሴት ከትምህርት ቤቱ ዳይሬክተር ጋር ግንኙነት ስለነበራት ከዛ ክፍል ማስቀየር እንደቻለችና ከነሱ ክፍል ከቀየረች ጊዜ ጀምሮ ኪፈር በሌላ ወንድ እንደቀየረችው እንደሚሰማውና አንድ ቀን ልክ እንደፈራው ከሌላ ወንድ ጋር ካፍቴሪያ ውስጥ ሲሳሳሙ እንዳገኛት፣ በዚህም ንዴት ከልጁ ጋር ኃይለኛ ድብድብ ውስጥ ገብተው ብዙ የካፌዎችን ዕቃ በማውደማቸው ምክንያት ወደ ካፌው ዝር እንዳይሉ የተከለከሉበት ምክንያት ይሄ መሆኑን ይነግራታል። እንዲህ ያወሩም ሳይና ጌ ወደ ትምህርት ቤቱ ይደርሱና